እነዚህን ሶስት ነጥቦች ዩቲዩብ ቻናላችሁ ላይ በፍጥነት ከተገበራችሁ ዩቲዩብ በድጋሚ የእናንተን ቪዲዮ ሪኮመንድ ማድረግ ይጀምራል፣ ለሰዎች ማስተዋወቅና ማሳየት ይጀምራል። ሰላም ውድ የኢምራን ቲዩብ ቻናል ቤተሰቦች፣ እስኪ ከዚህ በፊት ቪዲዮዎቻችሁ መጀመሪያ ላይ ጥሩ ቪው አግኝተው 1000 ቪው ወይም ደግሞ 100 ቪው አግኝተው በመሃል ስታክ አድርገው ያውቃሉ? በመሃል ቆመው ያውቃሉ? ብዙዎቻችሁ በዚህ ሰዓት ዩቲዩብ ጠልቶኛል፣ ሻዶው ባን ተደርጊያለሁ ብላችሁ ታስቡ ይሆናል። ነገር ግን እውነታው እንደዛ አይደለም። ዛሬ በዚህ ቪዲዮ ለምን ዩቲዩብ የእናንተን ቪዲዮ ለሰዎች ሪኮመንድ ማድረግ እንደሚያቆም፣ ቪዲዮዎቻችሁ በመሃል ለምን ስታክ እንደሚያደርጉ ሶስት ዋና ምክንያቶችን የምናይ ይሆናል። መጨረሻ ላይ ደግሞ ለእነዚህ ምክንያቶች ሶስት ትላልቅ መፍትሄዎችን የምሰጣችሁ ይሆናል። በትዕግስት እስከ መጨረሻ ተከታተሉ። ከዛ በፊት ግን ይሄንን ልጅ ልናበረታታው ይገባል። ይሄንን ልጅ ልናሳድገው ይገባል። ይሄ ልጅ በየጊዜው ጠቃሚ ቪዲዮዎችን፣ አስተማሪ ቪዲዮዎችን እያቀረበልን ነው። ልናሳድገው ይገባል። ይሄ ልጅ ማደግ አለበት የምትሉ ከሆነ እኔም ማበረታታት የምትፈልጉ ሰዎች ካላችሁ ዩቲዩብ ቻናሌን ሰብስክራይብ እንድታደርጉልኝ በክብር ጠይቃችኋለሁ። አንደኛውና የመጀመሪያው የሲቲአር መጠን ነው። ዩቲዩብ የእናንተን ቪዲዮ መጀመሪያ ለጥቂት ሰዎች ያሳያል። እነዛ ሰዎች የእናንተን ቪዲዮ ካልተጫኑ ወይም ደግሞ ክሊክ ካላደረጉ ዩቲዩብ የእናንተን ቪዲዮ አሰልቺ ነው ብሎ ይደመድመዋል ማለት ነው። ለሰዎች ማሳየት ያቆማል። በተጨማሪ ደግሞ የሲቲአር መጠናችሁ ከ2% በታች ከሆነ ዩቲዩብ የእናንተን ቪዲዮ ማስተዋወቁን ያቆማል፣ ለሰዎች ማሳየቱን ያቆማል ማለት ነው። ስለዚህ በፍጥነት ያንን ተምኔል መቀየር ይኖርባችኋል። የምትቀይሩት ተምኔል ደግሞ ጥራት ያለውና እዛ ላይ ያለውን ነገር በግልጽ የሚያሳይ መሆን አለበት። በተጨማሪ ደግሞ የቪዲዮአችሁ ርዕስ ወይም ደግሞ ታይትል መቀየር ይኖርባችኋል ማለት ነው። አውዲየንሳችሁ እንዲጓጉ የሚያደርጉ ርዕሶችን መጠቀም ይኖርባችኋል። ለምሳሌ የኔ እይታ ለምን አላደገም ከማለት እይታዬን የገደሉብኝ ስህተቶች ብትሉ ይመረጣል። ስለዚህ የመጀመሪያው ተምኔልና ርዕስ ቪዲዮአችሁን ፑሽ ካላረገ ወዲያውኑ ተምኔልና ርዕስ መቀየር ይኖርባችኋል ማለት ነው። ሁለተኛው አውዲየንስ ሪቴንሽን ወይም ደግሞ የተመልካቾች ቆይታ ጊዜ ነው። ዩቲዩብ ቀጥሎ የሚጠይቀው ጥያቄ ተመልካቾች የእናንተን ቪዲዮ ከከፈቱ በኋላ ምን ያህል ጊዜ የእናንተ ቪዲዮ ውስጥ ቆይተዋል የሚል ነው። ለምሳሌ የእናንተ ቪዲዮ 10 ደቂቃ ከሆነ ተመልካቾች በአንድ ደቂቃ ውስጥ የእናንተን ቪዲዮ ጥለው የሚወጡ ከሆነ ዩቲዩብ የእናንተን ቪዲዮ ሪኮመንድ ማድረግ ያቆማል፣ ለሰዎች ማሰራጨቱን ያቆማል፣ የእናንተን ቪዲዮ ማስተዋወቁን ያቆማል ማለት ነው። ስለዚህ በመጀመሪያው 3 ሰከንዶች ላይ ተመልካቾችን መያዝ አለባችሁ። ሁክ መጠቀም አለባችሁ። ለሰዎች ችግር መፍትሄ እንደምትሰጡ ቃል መግባት ይኖርባችኋል። ለምሳሌ በመጀመሪያው ሰከንዶች ላይ ሰላም ውድ ዩቲዩብ ተመልካቾች እንዲሆኝ እንዴት ናችሁ እናንተ እኔ ደህና ነኝ ምናምን ከምትል ይልቅ ቀጥታ ወደ ገደለው መግባት አለብህ። ቀጥታ ወደ ቁም ነገሩ መሻገር አለብህ። የመጀመሪያው 3 ሰከንዶች ላይ ለተመልካቾች ችግር መፍትሄ እንደምትሰጥ ቃል መግባት አለብህ። ስለዚህ በቻላችሁ ጥቅም በመጀመሪያው 3 ሰከንዶች ላይ ወሬ ማብዛታችሁን ታቆሙና ሁክ መጠቀም ይኖርባችኋል ማለት ነው። አውዲየንሳችሁን መያዝ መቻል አለባችሁ። በተጨማሪ ደግሞ የእናንተን ቪዲዮ ኤዲት ስታደርጉ አውዲየንስን ያሰለቻል፣ ተመልካቾችን ያሰለቻል የምትለዋን ቦታ ቆርጣችሁ ማውጣት አለባችሁ። ወዲያውኑ ወደ ቁም ነገር መሻገር ይኖርባችኋል ማለት ነው። ሶስተኛውና የመጨረሻው ታርጌት አውዲየንስ ወይም ደግሞ ትክክለኛ ተመልካቾችን አለመምረጥ ነው። ይሄ ብዙዎቻችን የማናስተውለው፣ ብዙዎቻችን የማንረዳው፣ ብዙዎቻችን የምንሳሳተው ትልቁ ስህተት ነው። ያንተ ቪዲዮ በጣም ቆንጆ ሊሆን ይችላል። አንተ የምትሰራቸው ተምኔሎች በጣም ማራኪ ሊሆኑ ይችላሉ። አንተ ቪዲዮ ላይ የምትጠቀመው ታይትል ወይም ደግሞ ርዕስ በጣም ሳቢ ሊሆን ይችላል። ነገር ግን ዩቲዩብ ያንተን ቪዲዮ ትክክለኛ ላልሆኑ ሰዎች፣ ለትክክለኛ ተመልካቾች ያንተን ቪዲዮ እያሳየ ካልሆነ ያንተን ቪዲዮ ማንም አይጫነውም፣ ያንተን ቪዲዮ ማንም ክሊክ አያደርገውም ማለት ነው። ሰዎች ልክ ያንተን ተምኔል ሲያዩ ወዲያውኑ ስክሮል ያደርጋሉ። ለምሳሌ አንተ ዩቲዩብ ቻናልህ ላይ የምታስተምረው ስለ ቴክኖሎጂ፣ ስለ ኤአይ ከሆነ በተቃራኒው ደግሞ ያንተ ቪዲዮዎች ስለ ምግብ አሰራር ለሚወዱ ሰዎች እየታየ ከሆነ ማንም ያንተን ቪዲዮ አይጫነውም፣ ማንም ያንተን ቪዲዮ ክሊክ አያደርገውም ማለት ነው። ስለዚህ ቪዲዮዎቻችሁ በመሃል ስታክ ያደርጋሉ። ዩቲዩብ ደግሞ የእናንተን ቪዲዮ ሪኮመንድ ማድረግ ያቆማል ማለት ነው። ይሄ ለምን የሚፈጠር ይመስላችኋል? የመጀመሪያው ኮንተንታችሁን ወይም ደግሞ ኒቻችሁን በየቀኑ የምትቀያየሩ ከሆነ፣ በየቀኑ የምትለዋውጡ ከሆነ ዩቲዩብ የእናንተን ቪዲዮ ትክክለኛ ላልሆኑ ሰዎች ያሳያል። እነዛ ሰዎች ደግሞ እናንተ የምታስተምሩትን ኮንተንት ስለማይፈልጉ የእናንተን ቪዲዮ አይጫኑትም፣ ክሊክ አያደርጉትም፣ ወዲያውኑ የእናንተን ቪዲዮ ስክሮል ያደርጋሉ ማለት ነው። ሁለተኛው ደግሞ የእናንተ ተከታዮች ወይም ደግሞ የእናንተ ሰብስክራይበሮች ተገቢ ባልሆኑ መንገድ የተገኙ ከሆነ የእናንተን ቪዲዮ አያዩላችሁም፣ የእናንተን ቪዲዮ ክሊክ አያደርጉላችሁም። ይሄ ደግሞ የእናንተን ቻናል በጣም ክፉኛ ይጎዳዋል። ለምሳሌ አንዳንድ ሰዎችን አይታችሁ ከሆነ ለትላልቅ ዩቲዩበሮች ገንዘብ እየከፈሉ የእነሱን ቻናል ያስተዋውቃሉ። በተጨማሪ ደግሞ በግድ በሚባል ደረጃ ሰዎችን ቻናላቸውን ሰብስክራይብ ያስደርጋሉ። ይሄ ዩቲዩብ ቻናላችሁን በጣም ይጎዳባችኋል። እዚህ ጋር ማወቅ ያለባችሁ ነገር እነዛ ሰዎች የእናንተን ቻናል ሰብስክራይብ ያደረጉት የእናንተን ኮንተንት ወደው አይደለም። ስለዚህ የእናንተን ቪዲዮ በፍጹም አይመለከቱም፣ የእናንተን ኮንተንት አይወዱም ማለት ነው። ይሄ ደግሞ ዩቲዩብ ቻናላችሁን በጣም ይጎዳባችኋል። ስለዚህ ከነዚህ አይነት ነገሮች በጣም ተጠንቀቁ።
መጀመሪያ ላይ ቃል እንደገባሁላችሁ የእናንተን ቪዲዮ እንዴት ማንቀሳቀስ እንደምትችሉ 3 መፍትሄዎችን እሰጣችኋለሁ። አንደኛውና የመጀመሪያው የእናንተን ተምኔል መቀየር። ያ ተምኔል የእናንተን ቪዲዮ ፑሽ ካላደረገላችሁ ያንን ተምኔል መቀየር አለባችሁ ማለት ነው። በተጨማሪ ደግሞ የቪዲዮአችሁ ርዕስ ወይም ደግሞ ታይትል መቀየር ይኖርባችኋል። ሁለተኛ ላይ የምትቀይሩት ርዕስ በጣም ሳቢና ማራኪ መሆን አለበት። ሶስተኛውና የመጨረሻው መፍትሄ ደግሞ ኢንድ ስክሪን መጠቀም። አሁን ከእናንተ ቪዲዮዎች ውስጥ ጥሩ እይታ እያገኘ ያለው ቪዲዮ መጨረሻ ላይ ትሄዱና የቆመውን ቪዲዮ ሊንክ እዛ ላይ ታስቀምጣላችሁ። ሰዎች ከእናንተ ቪዲዮ ጥሩ ቪው እያገኘ ያለውን ቪዲዮ ከተመለከቱና ከጨረሱ በኋላ ወደ ሌላ ሰው ቪዲዮ አያልፉም። የእናንተ የመጀመሪያው ቪዲዮ ጥሩ ቪው እያገኘ ያለው ቪዲዮ ወደዛኛው ወደ ሁለተኛው ቪዲዮ በራሱ ይወስዳቸዋል ማለት ነው። ይሄ ደግሞ ከእናንተ ቪዲዮ ውስጥ የቆመውን ቪዲዮ ለማንቀሳቀስ ትልቅ ሚና ይጫወታል። እነዚህን 3 ነጥቦች ዩቲዩብ ቻናላችሁ ላይ በፍጥነት ከተገበራችሁ ዩቲዩብ በድጋሚ የእናንተን ቪዲዮ ሪኮመንድ ማድረግ ይጀምራል። ለሰዎች ማስተዋወቅና ማሳየት ይጀምራል። ይሄ ቪዲዮ ከጠቀማችሁ ላይክ እያረጋችሁ ለሰዎች ሼር ማድረጋችሁን እንዳትረሱ። በየጊዜው እንደዚህ አይነት ስለ ዩቲዩብ ጠቃሚ ቪዲዮዎች እንዲደርሷችሁ ቻናሌን ሰብስክራይብ አድርጉና ከጎን ያለችዋን የደወል ምልክቷን ተጫኑ። በትዕግስት እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ